ሃይ ጋይስ እንዴት ናችሁ? እንግዲህ ዛሬ ውሎዬ ምን ይመስላል የሚለው ላሳያችሁ ነው። ቭሎግ ለምን አሰራም የሚሉኛል ጓደኞቼ እና አላቅም። ለሰው መስራት ሲሆን በጣም ኢንስፓየር ሆኜ ነው የምሰራው። ለራሴ ሲሆን ደግሞ በጣም ደካማ ነኝና እስኪ ዛሬ እንግዲህ ከዶንኪ ቲዩብ ከወጣው በኋላ የተለያዩ ቦታዎች ላይ ስራ ቆይቻለሁ። አሁን በቅርብ ደግሞ አንድ ካምፓኒ ጆይን አድርጌያለሁ። የዛ ካምፓኒ ሶሻል ሚዲያ ማኔጀር ነኝ። ስለዛ ዛሬ እንግዲህ ምን እንደሚመስል ውሎዬ ላሳያችሁ ነው። የመስክ ሻት አለብኝ። የፋሽን አካዳሚ ስለሆነ ካምፓኒው እዛ ጋር እንግዲህ የመስክ ሻቶችን ነው ዛሬ የምወስደው። ፋይናሉ ምን ይመስላል፣ ውሎዬ ምን ይመስላል የሚለውን አብረን እንጎ። እንግዲህ ለማታውቁኝ ናትናኤል ባባ እባላለሁኝ። ዶንኪ ቲዩብ ውስጥ ለአንድ አመት ከአምስት ወር በፕሮግራም አዘጋጅነት ፕሮዲውሰር ዘርፍና በኮሜርሻል ፕሮዲውሰር ዘርፍ ስሰራ ቆይቻለሁ። ዶንኪ ቲዩብ ሁላችሁም እንደምታውቁት እንግዲህ ለነፍስም ለስጋም የሚሰራበት ቤት ነው። በጣም ብዙ ባለታሪኮች መተውኛ ጋር ተለውጠው ታከመው ብዙ ነገር ሆኖ ሲሄዱ ነው የምታውቋቸውና ቤቱ በጣም የሚያስደስት እንደ ኤክስፒሪየንስም በጣም ብዙ ሰው ሊማርበት የሚችልበት አይነት ቤት ነው። የተለያዩ ሰዎች ህይወት ታሪክ ይቀርባል። ብዙ መከራ ውስጥ ያለፉ ሰዎች ታሪክ ይቀርባል። ብዙ ስኬት ላይ ያሉ ሰዎች ታሪክ ይቀርባል። ቤቱ በጣም የምትሰሩበት ቤት ነው። በጣም ማለት ነው ሁሉም ሰው የሚያውቀው ነው ይሄ እና እዛ ከሰራው በኋላ እንግዲህ ከ3 ወር ወይ ከ4 ወር በፊት ነው ከዛ የወጣሁትና ያው ትንሽ በራሴም ለመንቀሳቀስ ሐሳብ ስለነበረኝ ነው የወጣሁት። ከወጣው በኋላ የተለያዩ ቦታዎች ስራ አፕላይ አድርጌ ሲሰራ ነበር። ለአንድ ድርጅት ሶሻል ሚዲያ ማኔጀር ነበርኩ። አባይ ቲቪን ገብቼ ነበር። ከዛ በኋላ ደግሞ አሁን ከአንድ ወር በፊት እዚህ አሁን የምታዩት ስራ ላይ አፕላይ አድርጌ ጆይን አድርጌ ያለው ማለት ነው። አሁን እየሰራሁበት ያለሁበት ካምፓኒ ኩል ፋሽን አካዳሚ ይባላልና በሜካፕ፣ በጥፍር፣ በአይላሽ፣ በፋሽን ዲዛይኒንግ፣ በሞዴሊንግ ብቻ በብዙ ዘርፎች ውጤታማ አድርጎ የሚያወጣ ትምህርት ቤት ነው። እንግዲህ እዚህ ጆይን ካደረኩ በኋላ በጣም ብዙ እኔም ድብቅ ታለንቶችን እያወቅኩ ነው ያለሁትና ብዙ ጊዜ ሰው ሚዲያ ላይ የሚያየውን አውትፑት አይቶ በጣም ኢንስፓየር ሆኖ ይደሰታል። ግን ውስጥ ላይ የምናሳልፈውን የምንቀርጸውን የምንወጣውን ውጣ ውረድ አያውቁምና ከውጭ አውትፑቱን ብቻ አይተው ጀጅም የሚያደርጉ አሉ፣ የሚያመሰግኑም አፕሪሺየት የሚያደርጉም አሉና እኛ እንግዲህ ትንሿን ሻት የምታዩት የቲክቶክ ቪዲዮ ነው እየቀረጽን ያለ ነው። ለፋሽን አካዳሚው የሚሆን የሞዴሊንግ እና የፋሽን ልብስ ማስታወቂያ ነው እየሰራ ነው ያለ ነውና ቀላል የሚባል ሻት የለም። በአርት ውስጥ እንደምታዩት ነው። አሁን ውሃው ውስጥ በጣም የሚቋረጥ ድንጋይ ያለ፣ ውሃው በራሱ በጣም ቀዝቃዛ ነው። ንጽህናው ማሳሳቢ ነው። የግድ ግን ኦዲየንስን ለማርካት ኢንጌጅመንቱን ለመጨመር መወሰድ ያለበትን ሻት መውረድ ያለብን ድረስ ወርደን ነው ሻት የምናደርገውና እኛ ጋር ያሉ ሞዴሎች በነገራችን ላይ በጣም ምስኩኖች ናቸው። በጣም ማለት ነው በጣም በቃ ምን ልበላሽ ከዲሲፕሊን ጀምሮ ከችሎታ ምንም የምታወጡላቸው የለምና ሁኑ ያልናቸውን ነው የሚሆኑልን። ለዳይሬክተር የሚመቹ በጣም ጂኒየስ የሆኑ ሞዴሎች ናቸው ያሉንና እንደምታዩት ልብሱንም ሲያስተዋውቁልን ሞዴሊንግንም ሲያስተዋውቁልን በጣም በሚገርም ሁኔታ በጣም ፖላይትሊ ሆነው ነው እየሰሩልን ያሉና በዚሁ አጋጣሚ ላመሰግናቸው እወዳለሁ። እናንተም ለድርጅታችሁ ማስታወቂያ ልታሰራቸው የምትፈልጉ ከሆነ ቲክቶክ ላይም ቴሌግራም ላይም ፌስቡክ ላይም ገብታችሁ ኩል ፋሽን አካዳሚ ብላችሁ ባዮ ላይ ባለው ስልክ ብትደውሉልን የፈለጋችሁትን ሞዴል ማግኘት ትችላላችሁ ማለት ነው። እኛ ጋር ብዙ ሁሉም የቢዩቲ ነገር አንድ ላይ የሚገኝበት የአንድ ላይ ስልጠና የሚሰጥበት አካዳሚ ነው። በሜካፕ ብትሉ፣ በጥፍር፣ በአይላሽ፣ በዲኮር፣ በሂና፣ በሞዴሊንግ፣ በፋሽን ብቻ በጣም በብዙ ነገር የተሳሉ ልጆች ናቸው ያሉና እንደምታዩት በጣም ጎበዞች ናቸው። ተማሪዎቻችን ናቸው ገና ክላስ ያልጨረሱ ማለት ነውና በአጭር ጊዜ ነው ውጤታማ የሚሆኑት። ፋይናል አውትፑቱ ደግሞ ምን ይመስላል? እስኪ እንደዚህ አፈርድቼ በልተን የቀረጽነው ስራ
መጨረሻው ምን ይመስላል የሚለውን አብረን እንይ እስኪ። በነገራችን ላይ አሁን የምታዩትን ስራ እየሰራ ነው ያለ ነው። እንግዲህ እንደሚታወቀው ከቅርብ ጊዜ ወዲህ ብዙ እህቶቻችን ላይ ጥቃት እየተፈጸመ ነውና አሁን ደግሞ እንደ አዲስ የተቀጣጠለ ቫይራል የሆነ ነገር አለ። ምንድነው እሱም #ትሰማ ነው። ሴቶች ይሰሙ። ሴት ልጅ እናት ነች፣ እህት ነች፣ ሚስት ነች፣ እንዲሁም ደግሞ የስራ ፓርትነር ነች። በብዙ ነገር ነው ሴት ልጅ የምታግዘን በህይወታችንና ያንን ለማሳየት ነው የተገፋች ሴት ካራክተር ተላብሳ ነው የምታዩት ሞዴል ሪያክት እያደረገች ያለችውና #ትሰማ እኛም እንደ ካምፓኒ የሴቶች ድምጽ ልንሆን ይገባል ብለን አስበንበት ተዘጋጅተንበት ነው ይሄንን ሻት የወሰድነው። በጣም የሚያለፋ ሻት ነው። እንደምታዩት ድሮን ፉቴጅ አለው። ድሮን ፉቴጁን እየወሰድን ያለነው በድሮን አይደለም በስልክ ካሜራ ነውና ያንን ለመውሰድ የግድ የተለያዩ ከፍታዎች ላይ መውጣት ይኖርብናል። ኦዲየንስ ደግሞ ሲያየው በትክክል ፊል እንዲያደርገው ህመሙ እንዲገባው በጣም ተጨንቀን ተጠበን ነው የሰራ ነው። ውሃ ውስጥ እየገባን እየተቀመጥን የሚቆረቁር ድንጋይ አሸዋ ላይ ብቻ ብዙ ነገር ስታዩት አውትፑቱም በጣም ትደሰቱበታላችሁና ያው ካምፓኒው ደግሞ ለሴቶች ድምጽ መሆኑ ግዴታ አስፈላጊ ነው። ለምን እንደምታውቁት ነው ሁሉንም አማካይ የሆነ ድርጅት ስለሆነ የሚመለከተውን ጉዳይ አላልፍም ስላለ ይህንን ስራ ለመስራት ተገደናል ማለት ነው። እናንተ ግን ኩል ፋሽን አካዳሚ ብላችሁ ቲክቶክ ላይ ገብታችሁ ሁሉንም ስራዎች ማየት ትችላላችሁ። በነገራችን ላይ ብዙ 4 አካውንት ነው ያለን። ኩል ፋሽን አካዳሚ የሚል አለ 11100 አካባቢ ፎሎወር ያለው። ከዛ ደግሞ ኩል ሞዴሊንግ አካዳሚ የሚል አለ፣ ኩል ሜካፕ አካዳሚ የሚል አለ፣ ኩል ፋሽን አካዳሚ ኦፊሻል የሚል አለ። ገብታችሁ ሁሉም ላይ እዩልን ስራዎቻችንን። አመሰግናለሁ። ቴንክ ዩ ፎር ዋቺንግ ባይ። ሳምንት ሰው ይበለን።